ነገር ተፈጥሮ ልናስታርቃት ነው የመጣ ነው። ያው ባጭሩ የፍቅር ወጌሾች ልትይን ትቻለሽ። ቆይ አንቺ እንደዚህ የምታናዝጂን አንቺ ማን ነሽ? የዘካሪያ ዘመድ? አዎ እህቱ ሰራተኛ። እሺ ምንድን ነሽ? ራስሽን አስተዋውቂ ነሽ። ማን ነሽ? አትጩባት እንጂ። ትዝታ ናፍቆቱ በዛ እባላለሁ። የዘካሪያስ ፍቅረኛ ነኝ። ይሄኔ ነው መሸሽ። ወይ ዘካሪያስ አቡዬ ጨዋታ ስከለክለው ለካ ምንም የማይመስለው ሌላ ጨዋች ስላለው ነው። አይገርምም? ጨዋታ እኛ ወንዶች ከሴቶች የምንፈልገው ዋናው ነገር ነው። አቡዬ ነገርኩሽ ምንም ሊገባሽ አልቻለም። ፈትፍቼ ላጎርሲ ስለፈለኩ ነው እዚህ ድረስ እንድትመጪ የደወልኩልሽ። አትላጥቁ ቀዳዳ። እውነቱን ነው። ዛክ እንዴት እንደተበቀለሽ አታይም እንዴ? በዛ ላይ ደግሞ መቼም እነ ትዝታ ባዶዳቸውን አያድሩ። አፈፍና አይደል እንዴ ትዝዬ? ከዘካሪያስ ጋር ምንም አድርገን አናውቅም። ዛሬ ነበር ሁሉም ነገር የሚሆነው። በአበባ በተንቆጠቆጠ በሻማ ብርሃን በደመቀ ክፍል ውስጥ ዓለሜን ያሳየኛል ብዬ ቀጠሮ ያዝኩት እና ዛሬ ብራምባር ሰበረሎ ሊባል ነበር። ብራምባር ሰበረ። አቡዬ በእውነት እድለኛ አይደለሽም። ፍቅረኛሽ ሌላ ጮኛውን በሚያጫውትበት ቀን ይህን ጉድሽን እንድታይ ስለጠራንሽ በእኔና በድርጅቱ ስም ላቅ ያለ ይቅርታ ጠይቃለሁ። ዘና ማለት ፈልጌ ነበር። የውሸት ታሪክ ፈጥሬ ሀብል እንድታመጡልኝ የላኳችሁ ግን አልተሳካም። የእውነት አዝኛለሁ። እኔም አዝኛለሁ። ለካስ ይህን ጉዱን እንዳላይበት ነው ደውሎ ቤት እንዳትሄጂ ያለኝ። ስንደውለት የማያነሳ ሁለት ፍቅረኛሞቹ እንደተገናኘን ስለገባው ነው። እድለኛ አይደለሁም። ካሁን በኋላስ እንዴት ነው ወንድማም ነው? ይኸው እኔ ከጎንሽ እያለሁ ግድ የለሽም። ቀስ እያልኩ ነው ሁሉን ነገር አለማመድሻለሁ። ሁሉን ነገር ለኔ ተው። በዛ ላይ ደግሞ ሁሉም ወንድ እኮ አንድ አይነት አይደለም። ባይሆን ለብራምባር ሰበረሎ ትንሽ እንሞካከር። ቆይ አቡ ትዙዬ እንዲህ ተናዳችሁማ ከዚህ ቤት ዝም ብለን አንወጣ። አንድ ሀሳብ አለ። ብራምባር የለም መክሰስ የለም። ኑ አፈር አባቱ ይበላታል ዛሬ። ምርጫ ሰባ ያመጡት